ደረጃ ትልቁ በህይወታችሁ ችግር እንዲፈጠር ትልቁ ምክንያቶች እናንተ ናችሁ። ምክንያቱም እንደማታገቡት እርግጠኛ የሆናችሁትን ሰው በቃ ዝም ብላችሁ ሊሳተው በተለይ በዚህ ዘመን በጣም ከባድ ነው። እንደምታውቁት በዘመነ ሰማዕታት ሰማዕትነት ማለት ለክርስቶስ ደምን በማፍሰስ አጥንትን በመከስከስ ስጋን በመቁረስ ነው። በዚህ ዘመን ትልቁ ፈተና በነገራችን ላይ የኑፋቄ ፈተና ሳይሆን የመሲስን ፈተና ነው። እናም ክርስቲያን የሆኑ እህቶች ወንድሞች በዚህ ዘመን ራሳችንን አቅበን ከስጋዊ ፈቃድ ከዝሙት ራሳችንን አግልለን ለክርስቶስ ኢየሱስ ተገዝተን የምንኖር ከሆነ የዚህ ዘመን ሰማዕታት ነው። ምክንያቱም ቅድም እንዳልኳችሁ ወንጌል በህይወት ከሚሰበክባቸው መንገዶች ውስጥ አንዱ ምንድነው ብያችኋለሁ? ትዳር ነው። እና የትዳር ህይወትን ደግሞ ሰዎች በህይወት የክርስቶስን ቃል በህይወት እየኖሩ እየሰበኩ የሚኖሩበት ህይወት ነው። እናም በእጮኝነት ህይወት ላይ ሰዎች በጣም ሊጠነቀቁ ይገባል። እህቴ እንደማታገኙ እርግጠኛ ሆንሽውን ሰው በቃ ዝም ብሎ ናፍቀሽኛል ስላለሽ ብቻ ናፍቀኸኛል እያልሻት መልሽለት። ፕሊስ እባካችሁን እድሜያችሁንም አትግደሉ፣ የዛንም ሰው ጊዜ አታባክኑ። በተመሳሳይ ወንድሜ አንተ እንደማታገባት ህሊና እየነገረህ በቃ እያወቅከው ጀስት ዝም ብለህ ያልተሰማህን ፊሊንግ እንደተሰማ አድርገህ አትናገር። የእጮኝነት ጊዜ ላይ በጣም ልትጠነቀቁ ይገባል። በቃ ጎበዝ የሆናችሁ ክርስቲያኖች ወንድሞች ምን ማለት ነው? ስንዴውን ከእንክርዳድ የምትለዩበት ጊዜ ነው ማለት ነው። ሰርክላችሁ የምታጠቡበት ጊዜ ነው። ያ ካልሆነ ግን መኖሪ ልንገራችሁ፣ ወይ በእጮኝነት ጊዜ መጨረሻው አካባቢ ላይ ወይም ደግሞ በትዳር ህይወት ላይ ችግር ይፈጠራል። ያ ነገር እንዳይፈጠር የእጮኝነት ጊዜ ላይ ያስፈልጋል። በእጮኝነት ህይወት ላይ ሰዎች ይቀራረጻሉ ብያችኋል። ለምሳሌ ወንድሜ አንተ እጮኛ አድርገህ ያስካተን ሴት በቻልከው አቅም በደንብ ልትቀርጻት ይገባል። ከመንፈሳዊ አንግል ሊሆን ይችላል፣ ከስጋዊ አንግል ሊሆን ይችላል። ለምሳሌ እጮኛ የሆነች ሴት ስራን የማትሰራ ከሆነ ወይም ደግሞ ትምህርትን የማትማረም ከሆነ መልካም የሆኑ ነገሮችን በአጠቃላይ አንተን ሼፕ ልታደርግ የሚገባው ወደፊት ትዳር ሲኖራችሁ ሁሉም ነገር የጋራ ስለሆነ ወጪውም፣ ትርፉም፣ ኪሳራውም፣ ጥቅሙም ሁሉም ነገር የጋራ ስለሆነ ገና ከሆኑ ሼፕ ልታደርጋት የሚገባው ስራ እየሰራች አይደለም፣ ስለዚህ ስራ መስራት አለባት። ስራ መስራት አለባት ብለህ ብቻ ሀሳብ መስጠት ሳይሆን አሁን ላይ ስራ የላትም ስራ እንድትሰራ ምን ላደርግ ብለህ ደግሞ እሷን ማገዝ አለብን። ዋቸው ትምህርት መማር ካለባት ትምህርት እንድትማር ሀሳብ መስጠት አለብን፣ እንድትማር መጣር አለብን እና ደግሞ ሌሎችም ወዘተረፈ። በተመሳሳይ በመንፈሳዊ ህይወትም ደግሞ እጮኛ አድርገህ የያዝካት ሴት በመንፈሳዊ ህይወት ደካማ ከሆነች አንተ ያወቅከውን እውነት እንድታቂ ማድረግ ክርስቲያን ግዴታ አለብን። በተመሳሳይ እህቴ አንቺም ልክ እንደዛው በጣም በሚገርም ሁኔታ እኔ አሁን ላይ አንዳንድ ጊዜ ራሳችሁ ትልቁን ጥፋት ታጠፉና ማለት ሰርክላችሁን ታሰፉና ማንም እየመጣ በህይወታችሁ ተጫውቶ ከሄደ በኋላ ተበደልኩኝ የሚል ድምፅን ብዙዎቻችሁ ታሰማላችሁ። እና የእጮኝነት ህይወት ላይ ጥንቃቄ ይደረግ። አንድ እሱ ሲቀጥል በትዳር ህይወት በዚህ ያነበብነው የማቴዎስ ወንጌል ምዕራፍ 19 ከቁጥር 3 ጀምሮ እንዳነበብነው ተወዳጆች በትዳር ህይወት ላይ ባልና ሚስት አንድ ናቸው ማለት የሚስት ስጋ የባል ነው፣ የባልም ስጋ ደግሞ የሚስት ነው። ስለዚህ በሁሉም ነገር ልትገባቡ ይገባል። ይሄ ዘመን ያመጣውን ወርድ አለ ትቀናለች ምናምን አንቺ ሜለሽ በየቦታው ይቀናል ምናምን ፕሊስ እባካችሁ መብቷ ነው ወንድሜ። በትዳር ህይወት ላይ የኖራችሁ ከሆነ ለምሳሌ እገሌ የሚባል ሰው አይቀፍህ ደስ አላለኝም ካለች መብቷ ነው። የቤተክርስቲያናችን ሊቅ ቅዱስ ዮሐንስ አፈወርቅ የባል ስጋ የሚስትም ስጋ ደግሞ የባል ስጋ ነው። ስለዚህ ያንተ ስጋ ያንተ ብቻ ሳይሆን የእሷም ጭምር ነው። ካገባት በኋላ በትዳር ህይወት ከተዋሃዳችሁ በኋላ ያንተ የለበስከው ስጋ ያንተ ብቻ ሳይሆን የእሷም ጭምር። በትዳር ህይወት አንድ ሆናችኋል። በክርስቶስ ኢየሱስ ቅዱስ ስጋና ክቡር ደም ታትማችኋል። በቅዱስ ስጋና በክቡር ደሙ አንድነትን ፈጽማችኋል ማለት ነው። ያ የለበስከው ያንተ ስጋ ከዛ በኋላ ያንተ ብቻ አይደለም የእሷም ጭምር ነው። በተመሳሳይ እሷም የለበሰችው ስጋ ደግሞ አንቺም እህቴ የለበሽው ስጋ ያንቺ ብቻ ሳይሆን የባለቤትሽም ጭምር ነው። ስለዚህ ሰዎች ነው ገሌ የሚባል ሰው ሰላም የሚልበት መንገድ ደስ አላለኝም እና በቃ ነው አልፈልግም ካለ ልታዳምጩ ይገባል። ያንን ሀሳቡ ልትቀበል ይገባል። ይሄ ዘመን አመጣሽ የሆነ ነገር ፕሊስ አታደርጉ። ሌላ ደግሞ ማንሳት እንፈልገው ነገር ምንድነው? ገመና ሸፋኞች ነው። በጣም በዚህ ዘመን የሚያስጠላው ትልቁ ነገር በተለይ ጓደኛ የሆናችሁ ወንድሞች በዙሪያቸው ያሉ በትዳር ህይወት የተጣመሩ ሰዎች መጥተው የትዳራቸውን ገመና ሲነግሯቸው ገስጿቸው። ወንድም ያንተ ያገባ ሴት ሁሉ ነገር ነች። በሥርዓተ ቤተ ክርስቲያን ጥንዶች እጆቻቸውን ወንጌል ላይ አድርገው ነው በነገራችን ላይ ቃለ መሐላ የሚፈጽሙት።
እኔ ገብረ ሕይወት ወለተ ማርያምን የሕግ ሚስት ሆነኝ ዘንድ ወድጄ ፈቅጄ ተቀብያታለሁ። ስለዚህም በህመሟና በሐዘኗ ጊዜ በድካሟና በችግሯ ጊዜ ከእርሷ ላልለይ ካጠገቧ ላሉ በኦርቶዶክስ ቤት ጉባኤ ፊት ቃሌን በማላ እሰጣለሁ ብላ ነው የምትምለው። እህቴ አንቺን በተመሳሳይ ልክ እንደዚያው ነው የምትምለው። ስለዚህ በጣም እንዲህ አይነት በጣም 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 ጥንቃቄ ያስፈልጋል። በጣም ትዳር ማለት ቅድም እንዳልኳችሁ ወንጌል በህይወት የሚሰበክበት ህይወት ነው። አንድ ናችሁ። ገመና ሚስት ምንም አይነት ድክመት ይኖርባት ሮጥ ሄደ ለቤተሰቦች ፕሊስ አተማ። በጣም ይሄ ዝርክርክነት ነው። በነገራችን ላይ ክርስትናንም አለማወቅ። ሚስት ችግር ካለባት በርህን ዝጋና ቁጭ አድርገህ ንገራት። ካስከፈ አንተ ቅር ያለህንም ነገር ችግር የሆነባትንም ነገር እያንዳንዱን ነገር ንገራት። ሚስት ነች፣ ባለቤት ነች። በተመሳሳይ እህት አንቺም የባለቤትሽን ገመና ወጥተሽ ለዘመዶችሽ፣ ለቤተሰቦችሽ፣ ለሌሎችም ሰዎች ፕሊዝ ዝም አይነገርም። ይህንን ሚስጥር ቤተክርስቲያናችን እንዴት አድርጋ ታስተምራለች መሰላችሁ? ቤተክርስቲያን ውስጥ ምዕመናን የሚቆሙበት ቦታ አለ። በተመሳሳይ ደግሞ ካህናት የሚቆሙበት ቦታ አለ። ካህናት የሚቆሙበት ቦታ ላይ ምዕመናን እንደማይቆሙ ሁሉ በተመሳሳይ በባልና ሚስት መኝታ ቤት ውስጥ ከባልና ሚስት በስተቀር ማንም ሰው መቆም አይችልም። ምን ማለት ነው? ወደ እነሱ ህይወት ማንም ሰው መግባት አይችልም። ልክ ካህናትና ዲያቆናት በሚቆሙበት መቅደስ ውስጥ ምዕመናን የሆኑ ሰዎች ዘጉ ብለው መግባት እንደማይችሉ ሁሉ በተመሳሳይ በባልና ሚስቱ ጉዳይ ላይ ማንም ሰው ዝም ብሎ ዘው ተብሎ አይገባም። ያንን ማድረግ የለባችሁም። በተለይ በትዳር ህይወት ላይ ያላችሁ እህቶች ነው የፈለገ ይሁን በቤታችሁ ምንም አይነት ችግር ቢፈጠር በሮቻችሁን ዘግታችሁ ነው ልትወሩ የሚገባው እንጂ በፍጹም የቤታችሁን ገመና በአደባባይ ፕሊስ አታውጡት እባካችሁ። ሲቀጥል ግን በትዳር ህይወት ውስጥ ሰዎች በጣም በጣም ዊርድ በሆነ መልኩ በጣም ጥቃቅን በሆነ ነገር ፍቺን ይፈጽማሉ እና ይሄ በቤተ ክርስቲያን እንዴት ተደርጎ ይታያል ሲባል ፍጹም ስህተት ነው። ማንም ሰው ትዳሩን ያለ ዝሙት ምክንያት መፍታት አይችልም። በዚህ ቅድም ባነበብነው የመጽሐፍ ቅዱስ ክፍል ጌታችን መድኃኒታችን ኢየሱስ ክርስቶስ ያለ ዝሙት ምክንያት ሚስቱን የፈታ ሚስቱን አመንዝራ አድርጓታል ነው የሚለው። የተፈታችሁንም ደግሞ ያገባ እርሱ ራሱ አመንዝራ ነው ይላል። ስለዚህ በትዳር ህይወት ላይ ሰዎች ያለ ዝሙት ምክንያት ምንም አይነት ችግር ቢፈጠር ትዳራቸው መፍታት የለባቸውም። ትዳር ተቋም ነው። ወንጌል በህይወት የሚሰበክበት አንዱ ህይወት ነው እና ክርስቶስ የመሰረተውን ይህን ደግሞ ምክንያት ቀዳሚ ህግ ነች በነገራችን ላይ ትዳር። ስለዚህ ይህንን ህግ ደግሞ ማንም ሰው ያለ ዝሙት ምክንያት ሊያፈርሰው አይገባም። እግዚአብሔር አምላክ በጮኝነት ላይ ያላችሁ እህት ወንድሞቻችንን የጮኝነት ህይወታችሁን ይባርክላችሁ። ትዳር ያላችሁ እህት ወንድሞቻችንን እግዚአብሔር አምላክ ትዳራችሁን የአብርሃምና የሳራን የይስሐቅና የረብቃን ትዳር እንደባረከ እናንተንም ትዳር ይባርክላችሁ። በዚህ ሰዓት ሁላችሁም ስፔሻሊ እጮኛ የሆናችሁ እህቶች ወንድሞች እባካችሁ ልክ በህይወታችሁ የሆነች ትንሽ ፈተና ስታጋጥማችሁ በጣም 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 መስራት የሌለባችሁን ሰጥ እባካችሁን አትስሩ ፕሊስ እባካችሁን።